ታሳዝነኝ ሜሮን ነች። ለምን ምን ስለሆነች? አሁን አንተ ስትሄድ ምን እንደሚውጣት እንጃ። ምን ትሆናለች? ያው እናንተ እንደምትሆኑት ትሆናለች። እኛ እንኳን ጓደኛችን ሄደ ብለን ብናዝን፣ እሷ ግን ለስንት ነገር ያሰብኩልሽ ጥሎ ሄደ ምናምን ብላ መቀወሷ። አንተ ያማል። አንዳንድ የምትለውን አታውቅም። አንተ አሁን ሀገር ሁሉ የሚያውቀውን ነገር አላውቅም ብትል እንደው የምር ዞራችሁ የምትጋቡ ላይ ይመስላል። ብቻ ለማንኛውም አልነገረኝም። ባለፈው አሜሪካ ልትሄድ እንደሆነ ስትሰማ እንዴት እንደሆነች ነው የማውቀው። አንተ አዲስ ቺክ እያደረግክ ልጅቷ ልታሳብዳት። አይ ማታ ስልክ ቢዚ ነው ብዬ ኔትወርክ ምናምን እንጂ ያን ያህል አላስኩት። በዛ ላይ ስንወጣ እናገኝህም፣ ስንደውል ደግሞ አትመልስም። ቼለን የምትባል ልጅ ግን አልተመቸችኝም። ሄለን እንደሆነች በምን ታውቂያለሽ? ደግሞ ስንት ሰው አውቃለሁ አይደል? አይ እሷ ብትሆን ነው ብዬ ነው እንደዚህ ዝግት ያደረክኝ። በዛ ላይ ደግሞ እኔ ደውዬልህ ሳትመልስ ቀርታ አታውቅም። አንድ ቀን ደውለሽ ስላልመለስኩ ይኸውልህ ማካበል ምን ይሰራል? አይ እንዲሁ ለጨዋታ ነው። ዛሬ ለምን አግኝተሽ እንደዚህ ዘነጥሽ? ቀሚሱን ዛሬ ካለበስኩት መቼም አልለብሰውም ብዬ ነው። ግን ይኸውልህ በጣም አምሮብሻል። መች ነው እንደዚህ ቺክ መሆን የጀመርሽ? ነው ገረመህ? አይ ገርሞኝ ሳይሆን እንደዚህ አምሮብሽ ሳይ ደስ ስላለኝ። በቃ ቻው። እሻኝሽ እንዴ? ዛሬ ምን አዲስ ነገር አለ የምትሸኝ? አይ መንገድ ላይ ደግሞ እንዳይተናኮልሽ ነው። እዚሁ አይደለም ምንም አልሆንም። ደህና አይደል? አንተ ግን ከምርን በቃ ልትሄድ ነው? እኔ ራሴ እኮ የምትሄድ አልመሰለኝም። ሌላ ሰላም አካባቢ ማወራ መስሎኝ ኖ ስለ ጊዜው በጣም ፈጠነ። ገባ እንደኛው ለግራጁዌሽን ማታ ቀውጥ አድርገህ ነው በዛው ላንቺ አሪፍ መሸኘው ይሆንሻል። እሱን እርግጠኛ ነኝ። እንዴት ከግራጁዌሽን በፊት መሄድ ነው። ከምርን ነው?
አዎ ግራጁዌሽን ቅዳሜ ነው እዛ እሑድ ማታ መረሳለሁ። እንዴ አንተ መሄድ ሳያንስ ግራጁዌሽን ልታበላሽው ነው እንዴ? እና እኔ ምን ላድርግ? በቃ እሑድ ትነሳለህ፣ ሰኞ ጠዋት ትደርሳለህ። ምን ችግር አለ? እዛ የመጨረሻ ሰኞ ነው መድረስ ያለብኝ። አለበለዚያ ከዲስ አንጠልጥሎ ነው የሚመለስ። መንገድ ላይ የሚፈጠረውን ስለማላውቅ አትሊስት አንድ ቀን አድርግ ነው። መጨረሻ ላይ ያስደብራል ነው። ሜሪ ግን ምንም አትይም። ምን እንድለው ትፈልጋለህ? ሄዳለሁ ካለ ሄዳለሁ። ደግሞ ለኔ ቀድሞ ነው እንደው ምን ሆነሃል? ምንም አልሆንኩም። ጓደኞችን አገኛቸው? አዎ ሙዳቸውን አበላሽቼ መጣ። በልጅህን ታጠብና እራት ብላ። አይ አራበኝ። እንዴ ቀርቧል እኮ። በእውነት አራበኝ። መተኛት ነው የምፈልገው። በዚህ ሰዓት? አዎ ደክሞኛል። ኮተት እቃዎችን እኮ እያስተካከለ ለነገሩ በጊዜ ማስተካከል ጥሩ ነው። ግን እንዴት በዚህ ሰዓት ወጣሽ? አንተን ፈልጌ ከስራ የወጣሁት እንኳን በምሳ ሰዓት ነበር። ትኬት ኦፊስ ዞር ቆይቼ በመጨረሻ ትኬትን የሚያስተካክልልኝ አገኘሁ። ይኸውልህ እሑድ ከዚህ ትነሳና ሰኞ ጠዋት እዛ ትደርሳለህ። ምን? ለማንኛውም ከአንድ ቀን በፊት ትደርሳለች። እባክህ ጊዜ ያውቃል እንዴ 12 ዓመት የለፋህበትን ምረቃ ጥለህ ከምትሄድ ከጓደኞቹ ጋር በጥሩ ተጫውተ ጥሩ ትዝታ ይዘህ ብትሄድ ይሻላል። መጣሽ? ቴንኪው። እንዴ ወዴት ነው የምትሄደው? ሜሪ አንተ ታንኮኳም እንዴ? ምን እያደረግሽ ነበር? ሻወር ልወስድ ነበር። በዚህ ሰዓት የሚሻወር? እሱን ልጠይቀኝ ነው የመጣው። እሺ ስንት ነው? ምኑን ነው የማየው? ምኑን ሊያ? ቀኑን። የበፊቱ በ14 ነበር፣ አሁን በ16 እሑድ ማታ ነው የሚሄደው ማለት ነው። በእውነት ቆርጣልኛለሽ ብላኝ እኮ ቆርጣ ነበር። ሳለቃቅስ አይተኸኝ መሰለኝ ከፍላ አስቀየረችኝ። እና ግራጁዌሽን አብረን ሆነ። አንተ ሄዳል አልተባለም እንዴ? ነገ ማታ ነው። በለማንኛውም ስትሄድ እንዳትረሳ። ለዚህ ደግሞ ማን ነገር ፎቴት ወሬ ይደበቃልሽ? ለኔው ረስቼው አስታውስኩ። ማን ሄኖክን የሚፈልገው ይመቻቻል ብሎ ነበር። ኧረ እባክሽ በቃ አይዞህ ነገ ልትሄዳለህ? ዘና በል እዚሁ ነው። እሺ
ግድ የለሽም። ችግር የለም። ከምርሽ